Hello everyone, welcome to another video of this brand new series, Scripture Twisting 101. ሰላም ለሁላችሁም ቅዱሳት መጽሐፍትን ማጣመም 101 ወደ ተሰኘው አዲሱ ተከታታይ ቪዲዮአችን እንኳን ደህና መጣችሁ። የዛሬው ጥቅስ ከማርቆስ ምዕራፍ 13 ቁጥር 13 ጋር የተያያዘ ነው። ጥቅሱ እንዲህ ይላል፣ ስለዚያች ቀን ወይም ስለዚያች ሰዓት ግን ከአብ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ዴቪድ፣ ይህ ማለት አምላክ የሆነው ኢየሱስ የወደፊቱን አያውቅም ማለት ነው? Well, that would be if you just read this verse and you had nothing else to go on, right? እንግዲህ ይህን ጥቅስ ብቻ ካነበብክና ሌላ ምንም መረጃ ከሌለ እንዲህ የሚል መከራከሪያ ልታቀርብ ትችላለህ። ነገር ግን እኛ ጥቅሶችን የምናነበው ከጠቅላላው አውድ ጋር በማያያዝ ነው። እንዲያውም አውዱን ብንመለከተውና ኢየሱስ የተናገራቸውን ሌሎች ነገሮች ሁሉ ወደ ጎን ብናደርግ እንኳ ይህንን ጥቅስ ብቻ በመመልከት ጥቅሱን ለሚጠቀሙ ሰዎች አንዳንድ ችግሮችን ማየት እንችላለን። ሙስሊሞች ይህን ጥቅስ በመጠቀም ኢየሱስ አምላክ ነው ትላላችሁ፣ ነገር ግን የአምላክ አንዱ ባህሪ ሁሉን አዋቂነቱ ነው። ኢየሱስ ግን እዚህ ጋር የማያውቀው ነገር እንዳለ ይናገራል ይላሉ። የፍርድ ቀን የሚሆንበትን ሰዓት አያውቅም ይላሉ። ስለዚህ ስለዚያች ቀን ወይም ስለዚያች ሰዓት ግን ከአብ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የሚለው ቃል የክርስትናን ስነ መለኮት ያፈርሳል ይላሉ። በእነሱ አባባል ኢየሱስ ሁሉን አዋቂ ካልሆነ አምላክ ሊሆን አይችልም ማለት ነው። ይህም የእኛን አቋም የሚያዳክም ይመስላቸዋል። አሁንም ቢሆን ሌሎች ጥቅሶችን ወደ ጎን ብንተዋቸው እንኳ ወይም ምንም እንኳን ሳም አሁን ሌሎች ጥቅሶችን ሊጠቅስ ቢሆንም ይህ ጥቅስ ብቻ ለእስልምና የሚያስከትለውን ችግር ማየት እንችላለን። እዚህ ጋር ልጁ ወይም ዘሰን የሚለውን ቃል ልብ በሉ። እዚህ ጋር ልጅ አለ። ይህ ደግሞ ዝም ብሎ ማንኛውንም ልጅ ማለት አይደለም። ሁላችንም በአንድ በኩል የአምላክ ልጆች እንደምንባለው ወይም አይሁዶችና ክርስቲያኖች በተወሰነ መልኩ ልጆች እንደተባሉት አይነት የዘፈቀደ ስያሜ አይደለም። እዚህ ጋር የተጠቀሱት ልጁ እና አባቱ ናቸው። ከእነዚህ ሁለቱ አገላለጾች አንዳቸው እንኳ እስልምናን ውድቅ ለማድረግ በቂ ናቸው። ኢየሱስ በእርግጥ እነዚህን ቃላት ተናግሮ ከሆነ እርሱ ሙስሊሞች እንደሚሉት አይነት ነቢይ አይደለም ማለት ነው። እስልምና ኢየሱስ ልጅ መሆኑን አይቀበልምና። ስለዚህ የተናገረው እውነት ከሆነ እስልምና ውሸት ነው ማለት ነው። ምክንያቱም እስልምናን ይቃረናል። በሌላ በኩል ደግሞ የተናገረው ሐሰት ከሆነ ሐሰተኛ ነቢይ ነው ማለት ነው። እስልምና ደግሞ እርሱን እንደ እውነተኛ ነቢይ ስለሚያረጋግጥ በዚያም እስልምና ውሸት ይሆናል። ስለዚህ ኢየሱስ ይህን ተናግሮ ከሆነ እስልምና ገና ከመጀመሪያው ውድቅ ሆኗል። ስለዚህ ሙስሊሞች ይህንን ጥቅስ ሲጠቅሱ ይቅርታ አድርጉልኝ ወገኖች፣ ኢየሱስ ይህንን ተናግሯል ካላችሁ እስልምና ውሸት መሆኑን እየነገራችሁን ነው። ይህ አንደኛው ችግር ነው። ነገር ግን ኢየሱስ እዚህ ጋር አንድ አይነት የደረጃ ቅደም ተከተል ወይም ሄራርኪ ማድረጉን ልብ በሉ። ስለዚያች ቀን ወይም ስለዚያች ሰዓት የሚያውቅ የለም ሲል ይህ ክፍል የሰውን ልጅ የሚያመለክት ነው። ማንም ሰው አያውቅም። ከዚያም ይቀጥላል። የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ከአብ በቀር ይላል። እንግዲህ የተናገረውን ብታዩ ማንኛውም ሰው አያውቅም። የሰማይ መላእክትም ቢሆኑ አያውቅም፣ ከዚያም ልጁም ቢሆን አያውቅም ይላል። እንግዲህ ሰዎችና መላእክት በፍጥረት ውስጥ ያሉ ብልህ ፍጡራን ናቸው። እርሱ ግን በዚህ የደረጃ ቅደም ተከተል ከእነዚህ ሁሉ በላይ ነው። ስለዚህ ኢየሱስ በዚህ ቅደም ተከተል ከሁሉም በላይ ከሆነ ሙስሊሞች ግን አሁንም ቢሆን አምላክ አይደለም ይላሉ። እኔ የምለው ይህን ሲናገር ስለ ክርስቶስ የዘመን ቅደም ተከተል ብታስቡ ዘላለማዊ ባህሪው አለ፣ ከዚያም ስጋ መልበሱ ወይም ሰው መሆኑ አለ። ኢየሱስ ይህንን የተናገረው ስጋ በለበሰበት ሁኔታ ውስጥ ሆኖ ነው። በዚያ ሁኔታ ውስጥም እንኳን ከፍጥረት ሁሉ በላይ ሆኖ ሳለ ለአብ ግን ተገዢ ሆኗል። የዕብራውያን መጽሐፍ አሁን ያልከውን ያረጋግጣል። ምክንያቱም ከመላእክትስ ለማን አንተ ልጄ ነህ እኔ ዛሬ ወልጄ ያለው አለው ይላልና። 1000 ሰዎች አንድ ቋንቋ በሚል የእናንተን የቅዱሳንን ተሳትፎ ለወራት ስጠይቅ ቆይቻለሁ። ነገር ግን በወር 50 ብር ለዚህ አገልግሎት ወደው የሚሰጡ ለዚህ አገልግሎት ሸክም ያላቸው ቅዱሳን የሚገኙት በምጥ ሆኗል። በዚህም ምክንያት ደክሞኛል። ነገር ግን ይህ አገልግሎት መቀጠል ስላለበት ለ1000 ሰዎች ብቻ ድሉን ለመስጠትና የኦሮምኛውንና የአማርኛውን አገልግሎት ብቻ ለማጠናከር ወስኛለሁ። እናም 1000 ተሳታፊዎች እስኪገኙ ድረስ ብቻ ይህንን ማስታወቂያ የሚለጥፍ ይሆናል። በ50 ብር ወርሃዊ መዋጮ ከዚህ አገልግሎት ጎን ለመሆን ፈቃደኛ ናችሁ? መልሳችሁ አዎ ከሆነ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ ተመዝገቡ። አስተያየት መስጫው ላይ የተሳታፊዎች ቁጥር ምን ያህል እንደደረሰ የማሳውቃችሁ ይሆናል። That's talking about his messianic role, so that's further confirmation of his incarnation. አዎ ይህ ስለ መሲሐዊ ተልእኮ የሚያወራ ነው። ስለዚህ ለስጋ መልበሱ ተጨማሪ ማረጋገጫ ነው። እኛ ክርስቲያኖች አጥብቀን ልናስበው የሚገባው ነጥብ ይህ ነው። እኛ ኢየሱስ ዝም ብሎ አምላክ ብቻ ነው ብለን አናምንም። እርሱ አምላክ ሰው ወይም ጋድማን ነው። ስጋ ለበሰ። እርሱ እውነተኛ የሰው ልጅ ሆነ።
እውነተኛ የሰው ልጅ ድክመቶችም ተካፈለ። ስለዚህ ከኃጢአት በቀር በሁሉ ነገር እኛም መሰለ። ስለዚህ ኢየሱስ እንደ ሰው ነው። በሰው አእምሮና በሰው ንቃት ሆኖ ሁሉን ያውቃል ማለት እርሱ እውነተኛ ሰው አይደለም ማለት ይሆናል። እውነተኛ የሰው ልጅ ሁሉን ሊያውቅ አይችልም። ስለዚህ የእኛን ሰውነት ተካፈለ። በመሆኑም ከሰብአዊ ባህሪውና ከሰብአዊ ንቃተ ህሊናው አኳያ ሁሉን አዋቂ ሊሆን አይችልም። ነገር ግን እሱ ሰው ብቻ አይደለም፣ አምላክም ነው። አምላክ ብቻ አይደለም፣ ሰውም ነው። ስለዚህ ሁለት ባህሪያት እንዳሉት ግምት ውስጥ ማስገባት አለባችሁ። ይህ እንዴት ይሆናል? አላውቅም። እኔ አምላክ ሰው አይደለሁም። ነገር ግን በክርስቶስ አካል ውስጥ ሁሉም መለኮታዊ ባህሪያት ከሁሉም ሰብአዊ ባህሪያት ጋር ተዋህደው እንደሚገኙ አውቃለሁ። ሆኖም በአንድ አካል ውስጥ ጸንተው ይኖራሉ። እንደ አብ አገልጋይነቱ በሰብአዊ ንቃተ ህሊና ውስጥ አብ እንዲያውቀው የፈቀደለትን ነገር ብቻ ነው ማወቅ፣ ማስታወስና መያዝ የሚችለው። ምክንያቱም በዚሁ በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ኢየሱስ በምድር ላይ የነበረውን ሚና እንዲህ ይገልጻል። የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ አድርጎ ሊሰጥ እንጂ እንዲያገለግሉት አልመጣምና። ስለዚህ የመጣው እንደ አገልጋይ ነው፣ እንደ አብ አገልጋይ እኛን ለማገልገልና ለመቤዠት ነፍሱንም ለብዙዎች ቤዛ አድርጎ ለመስጠት ነው። ታዲያ ይህ ለምን አስፈላጊ ሆነ? ወደ ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ስትሄዱ ጌታችን ስለ አገልጋዮችና ከጌታቸው ጋር ስላላቸው ግንኙነት ምን እንደሚል ልብ በሉ። ለደቀ መዛሙርቱ እንዲህ ይላቸዋል፣ ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና። ልብ አላችሁት? አገልጋይ ጌታው እንዲያውቅ የፈለገለትን ነገር ብቻ ነው የሚያውቀው። ስለዚህ ኢየሱስ የአገልጋይነትን ሚና ከተቀበለ ሁሉን አዋቂነቱ በመለኮታዊ አእምሮ ውስጥ ቢኖርም እንኳ በሰብአዊ ንቃተ ህሊና ውስጥ አብ እንዲያውቀው የፈቀደለትን ነገር ብቻ ነው ሊይዝ የሚችለው። እርሱ አምላክ በመሆኑ ሁሉን አዋቂ መሆኑን ለማረጋገጥ ከማርቆስ ምዕራፍ 13 መጀመር ያስፈልጋቸዋል። ማርቆስ በእነዚያ ቀደምት ምዕራፎች ውስጥ ስለ ኢየሱስ ብዙ ተናግሯል። ስለዚህ ለጊዜው ከማርቆስ ምዕራፍ 2 ከቁጥር 5 እስከ 12 ያለውን እንመልከት። ሁኔታውም የተወሰኑ ሰዎች ሽባ የሆነን ሰው እንዲፈውስላቸው ወደ ኢየሱስ ይዘው መጡ። ጌታችን አምላክ ብቻ ያለውን ይህንን ኃይል እንዳለው ለማሳየት ምን እንዳደረገና ምን እንደተናገረ ልብ በሉ። ማርቆስ ምዕራፍ 2 ቁጥር 5 ላይ ጀምራለሁ። ኢየሱስም እምነታቸውን አይቶ ሽባውን ልጄ ሆይ ኃጢአትህ ተሰረየችልህ አለው። አሁንም የሰዎቹ ምላሽ ተመልከቱ። ከጻፎቹም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንዲህ ይናገራል? ስድብ ይናገራል። ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል? ብለው አሰቡ። እንደ አንድ አስገራሚ ነጥብ የቁርአን ምዕራፍ 3 ቁጥር 135ንም ብታዩ ከአላህ በቀር ኃጢአትን የሚምር ማን ነው? በማለት ያንኑ ይላል። ታዲያ ጌታችን ምን አላደረገም? አይ ወገኖች አልተረዳችሁኝም። እኔ ኃጢአትን እያስተሰረይኩ አይደለም፣ እግዚአብሔር ኃጢአታችሁን እንደሰረየላችሁ እያበሰርኳችሁ ነው አላለም። ይህን ተመልከቱ። ኢየሱስ በልባቸው እንዲህ እንዳሰቡ ወዲያውኑ በመንፈሱ አውቆ ይህንንም በመለኮታዊ ባህሪው አወቀ ብዬ እረዳለሁ። ማርቆስ በመለኮታዊ ባህሪው ይህንን ወዲያውኑ አወቀ እያለ ነው። ምን አወቀ? በልባቸው የሚያስቡትን ወዲያውኑ አወቀ። እንዲህም አላቸው፣ በልባችሁ ስለምን እንዲህ ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸክመ ሂድ ከማለት የቱ ይቀላል? ኃጢአትህ ተሰረየችልህ ለማለት ይቀላል። ነገር ግን ሽባነትህን መፈወስ ሐሰተኛ ከሆንኩኝ የማልችለውና የምጋለጥበት ነገር ነው። አሁን የሚለውን ተመልከቱ። ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው ታውቁ ዘንድ ሽባውንም አንተን እልሃለሁ ተነሳ አልጋህን ተሸክመ ወደ ቤትህ ሂድ አለው። ሰውየውም ወዲያው ተነስቶ ሄደ። እንግዲህ ኢየሱስ ያደረጋቸውን 3 ነገሮች ልብ በሉ። ኃጢአትን ሰረየ፣ በልባቸው የሚያስቡትን ወዲያውኑ አወቀ፣ የሰውየውንም በሽታ ፈወሰ። Let me just read one passage for the sake of time. by speaking to him. Psalm 103, 2-4. Watch this. ለጊዜው አንድ ጥቅስ ብቻ ልጨምር። መዝሙር ምዕራፍ 103 ከቁጥር 2 እስከ 4 ተመልከቱ። እንዲህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽንም ሁሉ ይቅር የሚልልሽ፣ ደዌሽንም ሁሉ የሚፈውስልሽ፣ ሕይወትሽንም ከጥፋት የሚያድናት ወይም የሚቤዥሽ፣ በምሕረትና በይቅርታም የሚቀዳጅሽ። ኢየሱስ የሰውየውን ኃጢአት ይቅር አለ፣ በሽታውን ፈወሰ። በማርቆስ ምዕራፍ 10 ቁጥር 45 ላይ ደግሞ ሕይወታችንን ከጥፋት እንደሚቤዥ ተናገረ። ደግሞም በሌላ ቦታ በአንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ የሰው ልጆችን ልብ የምታውቅ አንተ ብቻ ነህና ተብሎ ከአምላክ በቀር የሰው ልጅ ልብ የሚያውቅ እንደሌለ ተነግሮናል። ሆኖም ግን ኢየሱስ በልባቸው የሚያስቡትን ወዲያው እንዳወቀ ተገልጿል። ማርቆስ ከዚህ በላይ ምን ያህል ሊያብራራ ይችላል? ኢየሱስ ሁሉን አዋቂ መሆኑን፣ አምላክ ብቻ የሚያደርገውን ኃጢአት ይቅር የማለት ስልጣን እንዳለው፣ ኃጢአትን ይቅር ማለት እንደሚችል ለማረጋገጥም በሽታውን እንደሚፈውስና ወደ ልባችን ሐሳብ የመግባት አቅም እንዳለው አሳይቷል። ይህን ለማረጋገጥ ማርቆስ ከዚህ በላይ ምን ማድረግ አለበት?
to our thoughts. What else does Mark need to do That's right. And also, to demonstrate that? the Pharisees who were saying this, it wasn't just one person. It was more than one person. ልክ ነው። ደግሞም ይህንን ይሉ የነበሩት ፈሪሳውያን ብዙዎች ነበሩ፣ አንድ ሰው ብቻ አልነበረም። Yes. Yeah, so now we follow what we call. አዎ አሁን ደግሞ የመጽሐፍ ቅዱስን አጠቃላይ ሐሳብ ብንከተል እኔ በማርቆስ ላይ ነው የቆየሁት። ምክንያቱም አብዛኛውን ጊዜ ሙስሊሞች ከማርቆስ ወጣ ስል ያማ የጳውሎስ ትምህርት ነው ይላሉ፣ ማርቆስ ከጳውሎስ ጋር አይስማማም ይላሉ። ስለዚህ መጀመሪያ በማርቆስ ላስረዳ ፈለግኩ። አሁን ግን ኢየሱስ ሁሉን አዋቂ ለመሆኑ ከዮሐንስ ወንጌል ተጨማሪ ማስረጃዎችን እንመልከት። በዮሐንስ ምዕራፍ 16 ቁጥር 25 እስከ 31 ኢየሱስ አሁን በምሳሌ ሳይሆን በግልጽ እየተናገረ ነው። ንግግሩን ሲጨርስም በቁጥር 29ና 31 ላይ ደቀ መዛሙርቱ የሚሉትን ልብ በሉ። ደቀ መዛሙርቱም እነሆ አሁን በግልጽ ትናገራለህ፣ በምሳሌም ምንም አትናገርም፣ ሁሉን እንደምታውቅ ማንምም ሊጠይቅ እንዳያስፈልግህ አሁን እናውቃለን አሉት። ምን ማለታቸው ነው? ብዙውን ጊዜ እውቀትህን ለመፈተን ጥያቄ እንጠይቅህ ነበር፣ አሁን ግን ያ አያስፈልግህም፣ ሁሉን እንደምታውቅ አረጋግጠህልናል ማለታቸው ነው። ኢየሱስ ሁሉን አዋቂ ባይሆን ኖሮ ሊገሥጻቸው ይገባ ነበር። ነገር ግን እነሱ በዚህ ከእግዚአብሔር እንደመጣህ እናምናለን አሉት። ኢየሱስም አሁን ታምናላችሁን አላቸው። ይህም ማለት በመጨረሻ ገባችሁ ማለት ነው ማለቱ ነው። ይህ ሁሉ የሆነው ከትንሣኤ በፊት ነው። ከትንሣኤው ከ3 ሳምንታት በኋላ ደግሞ በዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ ለሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጴጥሮስም ሶስተኛ ጊዜ ትወደኛለህን ስላለው አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ አንተ ታውቃለህ አለው። በሌላ አነጋገር ሁሉን ስለምታውቅ በወድህ ባልወድህም ታውቃለህ፣ ታዲያ ለምን ትጠይቀኛለህ ማለቱ ነው። ከትንሣኤ በፊት ሁሉን ያውቃል፣ ከትንሣኤ በኋላ ሁሉን ያውቃል። በአንደኛ ዮሐንስ ምዕራፍ 3 ቁጥር 20 መሰረት ደግሞ እግዚአብሔር ከልባችን ይበልጣልና ሁሉንም ያውቃል ተብሎልናል። ስለዚህ ኢየሱስ አምላክ መሆን አለበት። ከዚህ በላይ ምን ትፈልጋላችሁ? And he knows everything. What else do you need? Well, if he knows everything, what about the hour? እንግዲህ ሁሉንም የሚያውቅ ከሆነስ ስለ ሰዓቲቱ ምን ይባላል? That's because as a man functioning in the role of a servant, ምክንያቱም እንደ ሰውና እንደ አገልጋይነቱ በሰብአዊ ንቃተ ህሊና ውስጥ ሊይዝ የሚችላቸው አብ እንዲያውቀው የፈቀደለትን ብቻ ነው። So you, sir, ስለዚህ አንተ እያልክ ያለው ብዙ ነገሮችን ሊያመለክት የሚችለውን ይህን ጥቅስ ብቻ ከመመልከት ይልቅ ኢየሱስ የተናገራቸው ሌሎች ነገሮችን እንመልከት ነው። yes, and Mark and the Bible. አዎ በማርቆስና በመጽሐፍ ቅዱስ ውስጥ ያሉትን ሁሉንም and we're going to interpret what he says in light of other things he said. እኛም የተናገረውን በሌሎች ንግግሮቹ ብርሃን እንተረጉመዋለን። እንዲያውም ከእርገቱ በፊት በሐዋርያት ሥራ ምዕራፍ 1 ላይ ያንኑ ጥያቄ ሲጠይቁት የተናገረው ትኩረት የሚስብ ይመስለኛል። በሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 7 ላይ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው በጠየቁት ጊዜ አብ በገዛ ስልጣኑ የወሰነውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አላቸው። እዚህ ጋር አላውቅም አላለም። So guys, have you ever heard of this that also ወገኖች ኢየሱስ ይህን ሲል የአይሁድን ባህል እየጠቀሰ ሊሆን እንደሚችል ሰምታችሁ ታውቃላችሁ? Yes. Yeah, we've heard that. Yeah. አዎ ሰምተነዋል፣ ግን ያ ረጅም ማብራሪያ ይፈልጋል። Yeah, not everyone believes in the 7-year tribulation and all. ሁሉም ሰው ስለ 7 ዓመት መከራ አያምንም። ለዚያ ነው ሁላችንም ልንስማማበት ወደምንችለው መሰረታዊ ሐሳብ ይሄን ነው። Yeah, if you approach this like a Muslim, you can get some meaning that would ይኸውም እንደ ሙስሊም አቀራረብ ከቀረባችሁ ለጊዜው የሚረዳችሁ ትርጉም ልታገኙ ትችላላችሁ። ነገር ግን በመጨረሻ እስልምናን ያፈርሳል። ምክንያቱም ጥቅሱን ብቻ ብታነቡት የክርስትናን ስነ መለኮት ከመንካቱ በፊት እስልምናን ይበልጥ በፍጥነት ያፈርሰዋል። ነገር ግን ኢየሱስ አምላክ ብቻ ሳይሆን አምላክ ሰው መሆኑን በሚገልጹት በሌሎች የቅዱሳት መጽሐፍት ብርሃን ስታዩትና ትምህርቶቹን በቁም ነገር ስትመለከቱት ጳውሎስንና ሌሎችንም ጠቅሰዋል። ነገር ግን በፊልጵስዩስ ምዕራፍ 2 ላይ ጳውሎስ የሚለውን በቁም ነገር ካጤኑት ይህ ሁሉ እንዴት እንደሚጣጣም መረዳት ይቻላል። ነገር ግን ይህን ሁሉ ብንልም ሙስሊሞች አሁንም ቢሆን ዘላለማዊው መለኮታዊ ባህሪ ከሚታይና ምድራዊ ከሆነ ነገር ጋር እንዴት ሊዋሃድ ይችላል በሚለው ላይ ችግር አለባቸው። ምክንያቱም ስለ ምድራዊ ነገር የምንነጋገረው ነገር ለመለኮት የማይስማማ ይመስላቸዋል። ነገር ግን እኛ ይህንን ነጥብ አምላክ እንዴት ሊሞት ይችላል ለሚለው ጥያቄ ምላሽ ስንሰጥ በተለየ ሁኔታ እናነሳዋለን። በእስልምናም ውስጥ ተመሳሳይ የሆነ ሀሳብ እንዳለ እናሳያቸዋለን። ይኸውም ስለ እስልምና የሚያውቅን ማንኛውንም ሙስሊም ቁርአን ዘላለማዊና የማይበረዝ ነውን ብላችሁ ብትጠይቁት በእስልምና እምነት መሰረት አዎ ብሎ ይመልስላቸዋል። ቁርአን መጀመሪያ ያለው ብሎ የሚያስብ ወይም ዘላለማዊው ቁርአን ሊበረዝ ወይም ሊለወጥ ይችላል ብሎ የሚያምን ሰው እንደ ከሃዲ ይቆጠራል። ስለዚህ ሙስሊሞች በአንድ ዘላለማዊ ነገር ያምናሉ። ሆኖም ያ ዘላለማዊ ነገር ወደ ፍጥረት ዓለም ውስጥ ገብቶ አእምሮ ውስጥ እንደሚቀመጥ፣ በልብ ውስጥ እንደሚጻፍ ወይም በሚታይና በሚዳሰስ መጽሐፍ መልክ እንደሚዘጋጅ ያምናሉ።
አሁን ሙስሊሞች ስጋ በለበሰው አምላክ ሰው ላይ ሊሞት ይችላል ወይም ይህንን አላውቅም ሊል ይችላል ብሎ መናገር ችግር ነው ብለው ካሰቡ ማለትም ዘላለማዊ ባህሪያትን እነዚያ ባህሪያት ከሌላቸው ፍጡራን ጋር ማጣጣም አይቻልም ብለው ካመኑ እስልምናን ውድቅ ማድረግ ይኖርባቸዋል። ምክንያቱም ዘላለማዊ ቁርአን መጀመሪያ የለው። ይህ በእጃችን ያለው ቁርአን ግን መጀመሪያ ያለው። ለምሳሌ ይህኛው በ2015 የታተመ ነው። ማለቴ ይህ ቁርአን መጀመሪያ ያለው በዚህ ዓለም ላይ በመጽሐፍ የሰፈረበት ወቅት መጀመሪያ ነበረው። ይህ መጽሐፍ ደግሞ ውሎ አድሮ ሊበሰብስና ሊጠፋ ይችላል። ይህ የሚታየው መጽሐፍ ሲቀደድ ወይም ሲጠፋ ዘላለማዊ ቁርአን አብሮ ጠፋ ብለው ግን አያምኑ። በዓለም ላይ ያሉ ቁርአኖች ሁሉ ቢጠፉና በዚህ ዓለም ላይ ባይኖሩ እንኳ ይህ በዘላለማዊ ቁርአን ላይ ምንም አይነት ተጽዕኖ አያመጣም ይላሉ። ስለዚህ ይህ የሚታየው ቁርአን ሊጠፋ ይችላል፣ ነገር ግን ይህ ማለት ዘላለማዊ ቁርአን ጠፋ ማለት እንዳልሆነ ይናገራሉ። ታዲያ ቁርአን ጠፋ ሲባል ምን ማለት ሊሆን ይችላል? እንደ አነጋገሩ ይወሰናል። እንደ እስልምና እምነት ዘላለማዊው ቁርአን ጠፋ ካልክ ትርጉም አይኖረውም። ነገር ግን ይህን ቁርአን አቃጠልኩትና ጠፋ ብትል ትርጉም ይሰጣል። ምክንያቱም አሁን እያወራህ ያለው ስለ ዘላለማዊው ቁርአን ብቻ ሳይሆን ወደ መጽሐፍነት ተለውጦ በሚታይ መልኩ ስለተገለጠው ቁርአን ነው። ወደ ቁሳዊ መልክ ከተገለጠ በኋላ ዘላለማዊ ባህሪያት ብቻ ሳይሆን ቁሳዊ ባህሪያትም ይኖሩታል። ስለዚህ ስለ እነዚህ ባህሪያቱ መናገር ይቻላል። እኛም ስለ ኢየሱስ የምንለው ያንኑ ነው። ይህንን ለማሳጠር እንደምንፈልግ አውቃለሁ። ነገር ግን ይህ ከስጋዊ ወይም ኢንካርኔሽን ጋር ፍጹም ተመሳስሎ ስላለው መጨመር አለብኝ። ሙስሊሞች ይህ ቁርአን በምዕራፍ 43 ቁጥር 3 እና 4 ላይ በተጠቀሰው በመጽሐፉ እናት ወይም ኡሙል ኪታብ ውስጥ ያለውን የሚመስል ነው ብለው ያምናሉ። ይህም በሰማይ ያለውን ነገር ፍጹም የሚመስል በአረብኛ የተዘጋጀ ቁርአን ነው ማለት ነው። ስለዚህ አንድን ሙስሊም ከቁርአን ውስጥ የተወገዱ ወይም የተሻሩ አንቀጾች የሉምን ብላችሁ ብትጠይቁት አዎ አሉ ይላችኋል። ታዲያ እነዚያ የተሻሩ አንቀጾች በሰማዩ መጀመሪያ ወይም ኡሙል ኪታብ ውስጥ አሉ? መልሱ አዎ ነው። ይህም ማለት ይህ በእጃችን ያለው ቁርአን ምንም እንኳን ፍጹም መምሰል ቢሆንም እና 100% ያላ ንግግር ቢሆንም በሰማዩ ውስጥ ያለውን መረጃ ሁሉ የያዘ እንዳልሆነ እየተቀበሉ ነው ማለት ነው። ይህ ደግሞ ምድራዊው ቁርአን በሰማይ ያለው አቻው የሚያውቀውን ሁሉ እንደማያውቅ በግልጽ ያሳያል። ስለዚህ ይህ በኢየሱስ ላይ ችግር ነው ከተባለ በቁርአኑም ላይ ችግር መሆኑ ነው። ለእነሱ ችግር ካልሆነ ደግሞ ለእኛም ችግር ነው ሊሉ አይችሉም። ወገኖች እንደ ሁልጊዜው ጥሩ ክርክርና ጥሩ ማስተባበያ ነው። የሚመለከቱት ጓደኞቻችንም እንደሚጠቀሙበት ተስፋ እናደርጋለን። ይህንን የሚመለከት ሙስሊም ካለ ዛሬ በማርቆስ ምዕራፍ 13 ቁጥር 32 ላይ ስለተነሳው ነጥብ የቀረበው ማብራሪያ ይጠቅመዋል ብዬ ተስፋ አደርጋለሁ። ጉዳዩን ከአውዱ ውጪ ሳይሆን እኛ በአብራራ ነው አውዱ ውስጥ እንደምትረዱ ታምናለሁ። ዳግመኛ እስክንገናኝ ድረስ የተባረከ ቀን ይሁንላችሁ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።